ወደ ሌላ አታስገቡኝ እባካችሁ። ተውኝ ተውኝ። ሁላችሁም ወደ እግዚአብሔር ጩሁ። ነግሬያለሁ። ወደ እግዚአብሔር ጩሁ። ኃይል አለኝ ብሎ መመካት አያዋጣም፣ የትም አያደርስም። ኃይል የእግዚአብሔር ነው። ምሽግ አያዋጣ፣ መሳሪያ አያዋጣ። ማመን በእግዚአብሔር በኃያሉ እግዚአብሔር ብቻ ነው። ክርስቲያኖች በእግዚአብሔር እንደ ልማዳችን የምንመካው በእግዚአብሔር ነው። ከእግዚአብሔር ውጭ መመኪያ የለንም። እኛ መድፍ ጭኖ የመጣውን ነው በውዥግራ በናስ ማሰር ጠስጥሰው አባቶቻችን በጸሎት ነዝንዘው ድራሹን ያጠፉት። መግባቢያ እንጂ የምንጣላበት አይደለም። ቋንቋ ገባችሁ? የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ስላሴ ገኛውያን ናቸው። የስላሴ ልጆች ናቸው ሁላችሁ። አካላት በስልጣናት እኔ እያንዳንዳችሁ ስማችሁን በዝርዝር ለመጥራት አሁን ቅዳሴ ይታጎላል። አይሆንም። ወደ ፍሬ ነገሩ እሄዳለሁ። ይቅርታ ሁላችሁ ከሊቅ እስከ ደቂቅ በዚህ የተገኛችሁ ምእመናን፣ አሁን ያንም ለመግቢያ እናት የሰጠኋችሁ ንባብና ትርጉም ዛሬ መተርጎሚያው ነው። አዎ በይህች ቤተ ክርስቲያን ዲያብሎስን የካርንባት፣ በስላሴ ያመንባት፣ ልጅነት ያገኘንባት ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት ብሎ መምህራችን አባ ጊዮርጊስ እንደነገረን በዚህ በምድር ሆነን ጽርሐ አርያምን ያየንባት የጽርሐ አርያም ምሳሌ ሆና የተገኘች ናት። ቤተ ክርስቲያን በጽርሐ አርያም ተመስላ በምድር ያለች የእግዚአብሔር መንግስት ናት። በተለይች የሁሉ ማዕከል የሆነች መንበረ ጸባዖት ሃይማኖተኛው ኃያሉ እግዚአብሔር ያውቃል እንዳሉ የሞቱት ታላቁ መሪ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አሻራቸውን ያሳረፉባት የደከሙባት ከጊዜ ብዛት መልኳ ተለውጦ አርጅቶ ማን ያድሰው ይሆን ከባድ ነው ስራው እያን ስንጨነቅ ቆይተን እግዚአብሔር ልጅ አልነሳቸውም። የሁሉ የኢትዮጵያ ሕዝብ ልጃቸው ነው። በእግራቸው የተተካ አባታችን አባባ ኃይለ ሥላሴ አባባ ጃንሆይ ነበር የሚላቸው የኢትዮጵያ ሕዝብ። አዎ ይህ ዓለም መቼም መከራ እና ደስታ የሚፈራረቅበት ነው። ጨለማና ብርሃን እንደሚፈራረቅ ሁሉ በመጨረሻ ደክመው መከራ ደርሶባቸዋል፣ በሰማዕትነት ሞተዋል። ይህንን ሰርተው አስረክበውን ባይታደስ ኖሮ የወላድ መካን ተብለው ይጠሩ ነበረ። አሁን ወልደዋል ልጆች እናንተን። እግዚአብሔር ይባርካችሁ። አዎ ቤተ ክርስቲያን ትርጉሟ ብዙ ነው። ልዕልናዋ ትልቅ ነው። ልዕልናዋ የተመሰረተው አሁን በመግቢያው ላይ የተናገርኩት ነው። ዲያብሎስን የካድንባት
እመቤታችንን በምስክርነት የጠራንባት ልጅነት ያገኘንባት በመሆኗ ከምን አግኝተን ነው ምስጢሩን 80 መጻሕፍትን በአምስት አዕማደ ምስጢር እንደ ሸማ ጠቅለን እንደ ወርቅ አንከብለን ያገኘንባት ምስጢራትን የተረጎምንባት መሆኗን ነው የምናውቀው። ቤተ ክርስቲያን በዚህ መልክ አምስቱ አዕማደ ምስጢር ስንተረጉምባት የኖርን ያወቅንባት ሁላችሁም ከፓትርያርክ እስከ አጻዊ ሕይወት ትንሽ ትልቅ ወንድ ሴት ሳይባል ወደ ቤተ ክርስቲያን ለመግባት የሚፈቀድለት አምስቱ አዕማደ ምስጢርን የተማረና ጥምቀትን የተቀበለ ነው። ሁላችሁም 80 መጻሕፍትን በአምስቱ አዕማደ ምስጢር አውቃቸዋል። አምስቱ አዕማደ ምስጢር ምንና ምን ናቸው? ባጭር የመጀመሪያው ምስጢረ ሥላሴ አሁን የተናገርኩት ምስጢረ ሥላሴ። ምስጢረ ሥላሴ ማለት በአካል ናቸው፣ በህብረ መልክ መመሳሰላቸው፣ በኩነት ህልውናቸው፣ በመለኮት ተዋህዷቸው የሚነገርላቸው ሥላሴ በአብ ልብነት ነባቢያን፣ በወልድ ቃልነት ነባቢያን፣ በመንፈስ ቅዱስ እስትንፋስነት ሕያዋን መሆናቸውን አውቀን አንድ የባሕርይ አምላክ ብሎ ማመን ነው ምስጢረ ሥላሴ ማለት። አንዱ ይሄ ነው። ምስጢረ ሥጋዌ ሁለተኛው ነው። ከሦስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ በምልአት በጌትነት ከአብ ከመንፈስ ቅዱስ ሳይለይ ልዑል ባሕርዩን ዝቅ አድርጎ በድንግልና ከነበረች ካለች ከምትኖር ከቅድስተ ቅዱሳን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አምላክ ሰው ሆነ ማለት ነው። ምስጢረ ሥጋዌ ይባላል። ይህንንም ወንጌላዊ ዮሐንስ በጻፈው ወንጌል በመጀመሪያው ምዕራፍ በቁጥር 14 ላይ ቃል ሥጋ ሆነ ብሎ አረጋግጦታል። አካላዊ ቃል ከአካለ ትስብእት ተዋህዶ አንድ አካል አንድ ባሕርይ ሆኖ ሃይማኖታችን ተዋህዶ ተብሏል። በዚህ ነው የምንመራው የምንመራው። ሃይማኖታችን ተዋህዶ ነው። ተዋህዶም ማለት አካለ ቃልና አካለ ትስብእት ሳይለያዩ በተዋህዶ ጸንተው አንድ አካል አንድ ባሕርይ ብሎ ማመን ነው። ይሄ ምስጢረ ሥጋዌ ይባላል። ሦስተኛው ክብር ይግባውና መድኃኒታችን በኒቆዲሞስ አማካይነት ዳግመኛ ከውሃና ከመንፈስ ያልተወለደ ወደ መንግሥተ ሰማያት ሊገባ አይችልም ብሎ ያስተማረው ትምህርት ነው። አራተኛ ምስጢረ ቁርባን። ምስጢረ ቁርባንም ማለት ዓርብ ሊሰቀል ሐሙስ ማታ ኅብስቱን አንስቶ ባርኮ ለውጦ ትኩስ ሥጋውን አድርጎ ወይኑንም ባርኮ ለውጦ ትኩስ ደሙን አድርጎ እነሆ ነገ በመልዕልተ መስቀል የሚፈተት ሥጋዬ በመልዕልተ መስቀል የሚፈስ ደሜ ለዘላለሙ ሕያዋን ሁናችሁ የምትኖሩበት ሥጋና ደሜ ይሄ ነውና እንካችሁ ተቀበሉ፣ ብሉ፣ ጠጡ ብሎ ሰጥቶናል። ይህ ምስጢረ ቁርባን ነው የሚባለው። አምስተኛ ምስጢረ ትንሣኤ ሙታን 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ኃያል ሕያው ሆኖ በገዛ ስልጣኑ ተነስቶ በተግባር አሳይቶናል። ምስጢረ ትንሣኤ ሙታን እንዳለ በዚህ ያውቀናል።
ተንሥአ እግዚእነ ከመ ይምሃረነ ተንሥኦ ስጋቲነ ይላል ጌታ። ትንሣኤ እንዳለን አሳይቶናል በተግባር ተብሎ ተጽፎ ተነቦ ተተርጉሟል። በቃልም ዮሐንስ ምዕራፍ 5 ቁጥር 28 ላይ ስንመለከት እነሆ ሰዓት ትመጣለች፣ ድምፄን የሚሰሙባት ሰዓት ትመጣለች፣ በዚያን ጊዜ በመቃብር ያሉ ሁሉ ይነሳሉ። በጎ የሰሩ እንደ ፀሐይ ሞቀው እንደ ጨረቃ ደምቀው ይነሳሉ። ክፉ የሰሩ እንደ ቁራ ጠቁረው ጨለማ ለብሰው ዲያብሎስን መስለው ይነሳሉ ብሎ ያስተማረው ትምህርት ነው ትንሣኤ ሙታን። እነዚህ አምስቱ አዕማደ ምስጢር በሁላችሁም ልቡና ስለሰረጸ ምስጢሩ ስለገባችሁ እንግዲያማ መነሳት ካለ ከብሮ መነሳት ይሻላል። በጎ ስራ ነው የሚያዋጣው። በጎ ስራ ልንሰራ ይገባል ብላችሁ የአባታችሁን የቀዳማዊ ኃይለ ሥላሴን አስር ተከትላችሁ እሳቸው የሰሩት ፈርሶ አይቀርም፣ ተሰነጣጥቆ አይታይም እኛ እያለን ብላችሁ ሃይማኖታችሁን በበጎ ስራ ለመግለጽ ተሽቀዳድማችሁ እነሆ ልክ በአዲስነቱ እንደተሰራ ሆኖ እንድናገኘው አድርጋችኋል። እጅግ አሳምራችሁ አጊጣችሁታል። በጽርሐ አርያም ያለች መቅደስን አስመስላችኋታል። መንበረ ጸባዖት ቅድስት ሥላሴ ልክ እንደ ስሟ ሆናለች። እግዚአብሔር እናንተን የሚያጊጣችሁ ያድሳችሁ። ወይዜሰ በክርስቶስ ሁሉ ታደሰ፣ ሁሉ ዘኮነ ታደሰ ወሀለፈ ዘትካት ብሎ ቅዱስ ጳውሎስ ተናግሮ ነበር በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 16 ላይ ሁሉም ታድሷል። ይሄ ቀረ አይባልም። ጥበበኛው ሲራክ ብዙ ደክመውበታል። በጎ ሽታ ጸሐፊያቸው ደግሞ በጎ ሽታ መቼም ቤተ ክርስቲያን በጎ ሽታ ነው ያላት። ሁልጊዜ በጎ ሽታ አላት። ተደስተንባቸዋል። እግዚአብሔር ይባርካቸው። ዛሬ ይከበር የነበረው በሰናዖር ሜዳ አንዱን ቋንቋ በአንድ ቋንቋ ይናገሩ የነበሩትን በ71 ቋንቋ ሥላሴ እንደበተኗቸው ነበረ። ያ የተበተነ ቋንቋ ደግሞ ክብር ለሥላሴ በጽርሐ ጽዮን ተገልጾ ሁላችንም መግባቢያ ሆነናል።